አንድ መሪ ለ27 ዓመት የገዛትን ሀገር በአንድ ጀንበር በምርጫ ካርድ ብቻ ከስልጣን ማውረድ ይቻላል? አፍሪካ ምድር የተደረገው እውነተኛ ታሪክ ይህ ነው። 1991 እንደ አውሮፓውያን አቆጣጠር በጎረቤታችን ዛምቢያ የሀገሪቱ መስራችና አባት የሚባሉት ኬኔዝ ካውንዳ ፍጹም የማይበገሩ ነበሩ። ለሩብ ክፍለ ዘመን አገሪቱን ሲመሩ ሚዲያው፣ ተቋማቱና የገንዘብ አቅም በሙሉ በእጃቸው ነበር። ማንም ሰው እሳቸውን በምርጫ ማሸነፍ ይቻላል ብሎ አላሰበም። የኢኮኖሚ ቀውስ፣ የህዝብ ሮሮ በአገሪቱ በረታ። ካውንዳ የህዝብን ስሜት ለመፈተሽ ምርጫ ፈቀዱ። ስልጣን ላይ ያለው ገዢ ፓርቲ የተለመደውን ድል ቀዳጃለሁ በሚል በራስ መተማመን ወደ ሜዳ ገባ። ነገር ግን የዛምቢያ ህዝብ ሌላ ምስጢር በአእምሮ ይዞ ነበር። በምርጫ ቀን ህዝቡ በነቂስ ወጥቶ ድምፁን ሰጠ። ውጤቱ ሲመጣ ኬኔዝ ካውንዳ በሰፊ ድምፅ ተሸነፉ። የ27 ዓመት ስልጣን በአንድ ጀንበር አከተመ። ካውንዳም ሽንፈታቸውን አምነው በሰላም ወረዱ። የአፍሪካ ፖለቲካ በጠመንጃ ብቻ ሳይሆን በሰላማዊ ካርድ እንደሚገኝም ማረጋገጫ ተደረገ።